ቤተሰብ ጋር እንዳለሽ ችግሩን እንፍተው። እውነት አንተ ነህ ግን ለእኔ ሁሌ ለእኔ መፍትሄ አንድ ቀን በህይወት ለእኔ መፍትሄ ሰጥተኛል። የሆነ ችግር ገጠመኝ ባልኩ ቁጥር ሁሌ መሸሽና ማንጓጠጥ ነው የሚቀለው። ሜሪ እኔ በእንደዚህ አይነት ነገር ነግሬሻለሁ። እቺ ሴትዮ ሁሌ ስለመኝታ ነው የምታወራው፣ ስለመኝታ። ልጁን ለማሳሳት የማታደርገው ጥረት የለም። ልጁ ደግሞ አይፈልግሽም፣ አይወድሽም። ምን ሆነሽ ነው? ሴት ነሽ። ጉድ እኮ ነው ዘንድሮ። በግድ ከቤተሰብ ተጣልቻለሁ፣ ሆቴል አብረን ካላደርን ወይ ደግሞ ቤትክ ያው በር ቆልፈህ ትተኛለህ፣ ሆቴል እንያዝና ትለዋለች። ጉድ እኮ ነው ዘንድሮ። እሷ በጣም ነው የምትወደው፣ ልጁ ግን አይወዳትም። ጋይስ ልጁ አይወዳትም፣ ምንም ነገር አይወዳትም ልጁ ማለት ነው። ብዙ ቪዲዮዎቻቸውን በጣም ነው የምከታተለው፣ ግን ልጁ አይወዳትም። እሷ ግን በጣም ባለጌ ናት። የሆነ እንቅስቃሴዋ ራሱ አይመችም። የሆነ ሙዷ ሰልሰላ። ልጁ በቤተ ክርስቲያን ነው ማገባው አለ። ሳንጋባ አንድ ቤት ውስጥ መኖር አንድ ቤት ውስጥ ማደር አንችልም ማለት የስ ጎበስ እንዴ! ልጁ ልታሳስተው ነው እንዴ? በቤተ ክርስቲያን ነው ማገባው እያለ ጉድ ነሽ። አንቺስ ከፋ እውነት። ከቤተሰብ ተጣልቻለሁ። አንተ ከቤተሰብ ጋር ያለውን ነገር አትፈችም እንዴ? መፍትሄው ከወንድ ጋር ማድረግ ነው እንዴ? ሴት አይደለሽ? ዘልዛሊት አንቺስ ከፋ እውነት። ሜሪዬ ሜሩካ ከወፈሩ ሰው አይፈሩም። አባቴ እንደሷ ነው እንጂ ከዚህ በፊትም የእንቅልፍ መድኃኒት ሰጥተው ተኝታ ነበረ ማለት ተኝቶ ነበረና አሁን ሲጋብዛት ራሱ ስትጋብዘው የሆነ ነገር እሷ ካልቀመሰች እሱ አይቀምስም። ልጁ እኮ ተሳቀቀ። ውድ በልጎንደር ልጁን አሳቃ ገደለችው። በፊት ወንድ ነበረ እንተኛ የምለውን በሴት ሆነ። የሚገርም እኮ ነው ጋይስ። የምድራችን ክፉ ነው። እኔ እናንተ ሆቴል ለማስያዝ አንተ አታስፈልገኝም። አመሰግናለሁ። ሂጂ፣ ያው ብትሄጂ ይሻልሻል። ወራዳ። እኔ ደግሞ የነገር እንዲፈጠር አልፈልግም። ምን ጉድ ነሽ? እማየውን ነገር አትበይ። በቃ ችግሩን እንፍታው። እዛው ቤተሰብ ጋር እንዳለሽ ችግሩን እንፍታው። እውነት አንተ ነህ ግን ለእኔ ሁሌ ለእኔ መፍትሄ አንድ ቀን በህይወት ለእኔ መፍትሄ ሰጥተኛል። የሆነ ችግር ገጠመኝ ባልኩ ቁጥር ሁሌ መሸሽና ማንጓጠጥ ነው የሚቀለው። ሜሪ እኔ በእንደዚህ አይነት ነገር ነግሬሻለሁ አይደል? ከተጋባን በኋላ እኮ አብረን እንኖራለን። ከዛ በፊት ግን አይሆንም። ኧረ ችግር የለውም። የሆነ ነገር ቢፈጠርስ? ቆይ ለምንድን ነው ስለመፈጠር የምታወራው? ወጣቶች ነን እኮ ገብቶሽ። እስከ ዛሬ ያልተፈጠረ ነገር ለምንድን ነው ዛሬ የሚፈጠረው? አብረን አላደርንማ። አብረን ብናድር ግን